የሻቢያና ህወሓት ከተጣመሩ መጀመሪያ ለማጥፋት የወሰኑት የትግራይ ህዝብ ነው። ቢኮዝ ባትልፊልዱ ሻቢያ ከመጣ የጦርነት አውድማ የሚሆነው ትግራይ ክልል ነው የሚሆነው። ትፈልጋላችሁ ወይ ነው ጥያቄው። የትግራይ ክልል የጦርነት አውድማ እንዲሆን ፍላጎት አላችሁ ወይ? ይህ ሲሪየስ ጥያቄ ነው፣ መጠየቅ ያለበት ጥያቄ ነው። ስለዚህ አደገኛ የሚሆነውም ለዚህ ነው። በህወሓትና በሻቢያ መካከል የሚካሄድ ጥምረት ካለ የሰላም ጥምረት አይደለም። ለሰላም ብለን ነው የድንበር አካባቢ ምናምን ደብረጽዮን ሲያወራ ሰምቼዋለሁ። አይ ዶንት ኖ ጆሮዬም ደብረጽዮን ለመስማት እንትን አይደለም ማለት አይገባኝም። ደብረጽዮን የሚያወራው በነገራችን ቱ ቢ ሆነስት በቃ ወንበሩን ቁጭ አድርጎ መሄድ ያለበት ሰው ነው ደብረጽዮን። እኔ ደብረጽዮን የተናገረውም ከኢሳያስ ጋር ብንገናኝ የምለው ችግር የሚባል ትክክል አይደለም። ከሻቢያ ጋር ከተገናኘህ አላማህ ሌላ ድብቅ አላማ ስለተጋለጠብህ ነው የተናገርከው። ሰው ከሻቢያ ጋር እስከተገናኘህ ድረስ ስትራቴጂክ ኤነሚን እየደገፍክ ነው ያለው። ማንሙን ማን እኔ እንደዛ ነው የምረዳው። የትኛውም የትግራይ ልሂቅሙን፣ የአማራ ልሂቅሙን፣ የኦሮሞ ልሂቅሙን፣ የፌዴራል መንግስት ያለ ባለስልጣኑን የሌላ ያለ ከሻቢያ ከኢሳያስ ጋር ከተገናኘህ ለእኔ የኢትዮጵያ ጠላት ጋር እየሰራህ መሆኑን ነው የማውቀው። ከኢሳያስ ጋር ከተገናኘ ይህም ማስመር ነው የምፈልገው። ከኢሳያስ ጋር ተነጋግረ የትግራይን ህዝብ የኢትዮጵያን ህዝብ ችግር አትፈታም፣ ታወሳስባለህ።